ለህይወታችን መስመር እናብጅ። ቅድስና ላይ አትደራደሩ። የምትኖሩበት ህይወት የኖራችሁ ቀን አይደለም፣ ከሆነ ጊዜ በኋላ ነው ዋጋ የሚያስከፍለን። እግዚአብሔር ቅዱስ ነው ያላለው ቅዱስ አይደለም። በጽድቅ ኑሩ፣ ምንም ይቅርባችሁ፣ ህይወት ይበልጣል። አትደራደሩ እግዚአብሔር በሰጣችሁ ነገር። የሰይጣን ህጋዊ መቆሚያ ኃጢአት ነው። በጥንቃቄ ተወልዶ በጥንቃቄ አድጎ ያለ ጥንቃቄ መኖር ጀመረ። እዚህ መሳፍንት መጽሐፍ ላይ ህዝቡ በእግዚአብሔር ላይ አመፀ የሚል 7 ያለ ባይዘው 7 መስፍን አስነሳላቸው እንደሚለው ሁሉ 7 አመፁም ይላል። አመፀ ህዝቡ ይላል። በዚህ ጊዜ እግዚአብሔር ለጠላቶቻቸው አሳልፎ ሰጣቸው ይላል። በጣም የሚገርማችሁ እግዚአብሔር ራሱ አሳልፎ ሰጣቸው ነው የሚለው። እንደውም 1-2 እግዚአብሔርም ለጠላቶቻቸው ህዝቡን ሸጠ የሚል ቃል አለ። ምን ያክል ቢያስመርረው ነው በመሳፍንት ዘመን የነበረው ህዝብን እግዚአብሔር በዚህ ደረጃ ውሳኔ የሚወስነውና እግዚአብሔር ህዝቡን አሳልፎ ለጠላቶቻቸው ይሰጣል። ጠላቶቻቸው መጥተው ያንን የእስራኤል ህዝብ ሲጫኑ መጽሐፍ ሲናገር ህዝቡ ደግሞ ወደ እግዚአብሔር ጮኸ ይላል። በዚህ ጊዜ ደግሞ እግዚአብሔር ራሱ ጩኸታቸውን ሰማ፣ የሚያድናቸው ደግሞ መስፍን አስነሳላቸው ይላል። ያምጻሉ፣ ተላልፈው ይሰጣሉ፣ ይላሉ፣ አዳኝ ይላክላቸዋል። ይሄ በጣም በተደጋጋሚ ለ200 ዓመት በመሳፍንቱ ዘመን ላይ የተከናወነ ነው። የእስራኤል ጨለማ የሚባለው ዘመኗ ይሄ የመሳፍንት ዘመን ነው። በዚህ ዘመን ላይ በሁለት ቦታዎች ላይ የገቡ ቃሎች አሉ አይደል? በዚያ ዘመን ንጉሥ ስላልነበረ ህዝቡ ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር ይላል። ንጉሥ ስላልነበረ ሰው ሁሉ በፊቱ መልካም መስሎ የታየውን ማንም ሰው ልክ ነው ብሎ ያሰበውን ብድግ ብሎ ያደርጋል። እውነት አንጻራዊ የሆነበት ዘመን ነው የመሳፍንት ዘመን። እውነት አንጻራዊ ነው። እኔም የራሴ እውነት አለኝ፣ እንትናም የራሱ እውነት አለው። ማንም ብድግ ብሎ ልክ ነው ያለውን ማድረግ ይችል ነበር። ስታንዳርድ የለም። የእግዚአብሔር ህግ ጸጥ የተደረገበት የእግዚአብሔር ህግ ተቀምጦ ሰው በልቡ መልካም መስሎ የታየውን የሚያደርግበት እጅግ በጣም አስጨናቂ፣ ስፔሻሊ ደግሞ ለጻድቅ ሰው በጣም አስጨናቂ፣ እንደ እግዚአብሔር ህግ እንደ እግዚአብሔር ቃል በንጽህና ልኑር ለሚል ሰው እጅግ በጣም አስጨናቂ ዘመን ነበር የመሳፍንት ዘመን። በዚህ ዘመን ነበሩ አይደል? የነ ሩት አይነት ሰዎች ነበሩ። የነ ጌዲዮን አይነት በጣም በጽድቅ ደግሞ ጨክነው የተቀመጡ እንደነ ዲቦራ አይነት ሰዎች በዚህ አይነት ጨለማ ዘመን ውስጥ እግዚአብሔር ራሱን ያለ ምስክር ስለማይተው እንደዚህ አይነት በጣም ቅሬታ የሆኑ ሰዎች ደግሞ አሉ። አይ ቲንክ የኛን ዘመን ይመስላል። ማንም ሰው ብድግ ብሎ ልክ ነው ያለውን ልክ ነው ብሎ ይከራከራቸዋል። በቃ ልክ ነው ብሎ በዛው ይቀጥላል። እውነት አንጻራዊ አይመስልም። አሁን የጽድቅ ስታንዳርድ በጣም እንዲና እንዲህ ያለ የሚመስልበት፣ ማንም ሰው የፈለገውን ነገር አድርጎ ጥቅስ ፈልጎ ጥቅሱን ጠምዝዞ ጥቅሱ እንደማይለው አስጮሆት ታኮ አይነት ነገር ከኋላ አስገብቶ እንደፈለገ የሚኖርበት አይነት ዘመን ነው። በእስራኤል መካከል እግዚአብሔር መስፍን አድርጎ ካስነሳቸው ሰዎች መካከል አንደኛው ሶምሶን የሚባለው ታላቅ ሰው ነው። በጣም ታላቅ አገልጋይ ነው። የእግዚአብሔር ኃይል በላዩ ላይ ያለበት ታላቅ መስፍን ነው እና አንዱ እግዚአብሔር ያስነሳው ምናልባትም ከምዕራፍ 17 በኋላ እንደ ሶምሶን አይነት ሰው አታገኙም። በዚህ ደረጃ የተነሳ የመጨረሻ መስፍን ነው ማለት ነው እና የሳምሶን እናት ሶምሶንን ከመውለዷ በፊት ማን ነበረች? በዚህ ጊዜ በእርሻ ውስጥ ተቀምጣ እያለ ነው አይደል የእግዚአብሔር መልአክ ተገለጠላት ይላል። የእግዚአብሔር መልአክ ተገልጦ አናገራት እና ወንድ ልጅ ትወልጃለሽ አላትና ያቺም ሴት ይላል። እኔ በቺስ በእውነት መጽሐፍ ቅዱስ ላይ ያሉ ሰዎች በጣም ነው የሚገርሙኝ። ልክ አዋርታው ስትጨርስ ሮጣ ወደ ባሏ መጣች ይላል እና የእግዚአብሔር መልአክ ሳይሆን አይቀርም፣ በጣም ያብረቀርቃል፣ ፊቱም ያበራል። የእግዚአብሔር መልአክ ሳይሆን አይቀርም አለች። መልአክ አይታጣቅም ማለት ነው የመጀመሪያዋ ሳይሆን አይቀርም እና ወንድ ልጅ ትወልጃለሽ አለኝ ስትለው ለማኑሄ የእግዚአብሔር መልአክ ነው። አዎ እንግዲያው እኔ ጸልያለሁ፣ ላንቺ ከተገለጠ እንደገና እኔም ማየት ስላለብኝ እኔም ጸልያለሁ አለና እግዚአብሔር ሆይ ለሚስቴ ተገልጠሃል። አዎ እኔም እባክህ ልይና ለሷ የነገርካትን ለኔም ደግሞ እንድትነገርኝ ይፈልጋለሁ። መጽሐፍ ቅዱስ ሲናገር ለማኑሄ እግዚአብሔር ተገለጠ አይደለም የሚለው፣ ለሚስቱ ድጋሚ ተገለጠላትና ያ ሰውዬ ማለት ነው ተገልጦላት ሲያዋራት በጣም የምትገርማችሁ የባሏን ጸሎት ሰምታለች መሰለኝ።
እያወራት ሰማችሁና እባክህ አንተ ሰው እንዳትለየኝ ባሌን ጠርቼ ልምጣ አለችው። ሂጂና ጥሪውና ነይ ሲላት ሚስቱም ሮጣ ሄዳ ትላንትና ያዋራኝ ሰውዬ ዛሬ መጥቷል አለችው። ባሏም ሮጦ መጣ፣ አገኘው። እግዚአብሔር ወንድ ልጅ ይሰጣቸዋል። ልጁ ግን ሲወለድ ስርዓት አለው። እንደማንኛውም ልጅ ዝም ብሎ ተጸንሶ የሚወለድ አይነት ልጅ አይደለም። እግዚአብሔር ለተለየ ዓላማ የሚፈልገው የእግዚአብሔር ፕሮግራም ያለበት ልጅ ስለሆነ አንቺ እሱን ጸንሰሽ እስክትወልጂ ድረስ የሚያሰክር መጠጥ እንዳትጠጪ አላት። እንጠጥተሽ እንዳሰክሪ አይደለም ያላት፣ እንዳትቀምሺ ነው ያላት። እና እንዳትቀምሺ ከተወለደ በኋላ አላታው እስከሚሞት ድረስ በራሱ ላይ ምላጭ እንዳያርፍ ለእግዚአብሔር የተለየ ነውና ናዝራዊ ነው። ጸጉሩን እንዳትነኩ በራሱ ላይ ስለት ያለው ነገር እንዳታሳርፉ ብሎ የልጁን ሥርዓት ለአባትና ለእናት ነገረ። መጽሐፍ ሲናገር እናቱም ጸነሰች፣ ከዚያም በኋላ ተወለደ። ሶምሶን ተወለደ። እስከ 18 19 ዓመቱ ድረስ ሙሉ ሰው እስኪሆን ድረስ የሚያሰከር አይቀምስም፣ በራሱ ላይ ምላጭ አላረፈም። በጥንቃቄ አሳደጉት ሶምሶንን። ማኑሄና እናቱ ተጠንቅቀው መውጣት መግባቱን፣ ምክንያቱም እግዚአብሔር ይሄ ልጅ ከመጸነሱ በፊት ነግሯቸዋል። ናዝራዊ ነው፣ የኔ ነው፣ ለእናንተ ብቻ ሳይሆን ለራሴ ምን የሰጠኋችሁ፣ የሚያድገው ለእናንተ ደስታ ብቻ ሳይሆን ለእኔም ክብር ነው ብሎ እግዚአብሔር እስራኤልን ከፍልስጤም አገዛዝ ነፃ ለማውጣት ይሄንም ብላቴና እነሱ ቤት እያሳደገ እንደሆነ ስለገባቸው በቤታቸው እግዚአብሔር ላስቀመጠው ፕሮግራም ሲሉ የሚፈልጉትን እየተዉ ያማራቸውን እምቢ እያሉ ብላቴናውን አሳደጉት። መጠጣትና መስከር ቢያምራቸው ስለ ብላቴናው ሲሉ፣ እግዚአብሔር እነሱ ቤት ስለጀመረው ፕሮግራም ሲሉ አይጠጡም፣ አይሰክሩም። እግዚአብሔር ስላዘዛቸው አያደርጉም። ይሄ ልጅ የሚያድገው በንጽህና ነው። በውስጣችሁ በቤታችሁ የተቀመጠው ነገር በቅድስና ነው የሚያድገው። ለምን? የኔ ነውና አለ እግዚአብሔር። የራሴ ነው። ጾርዓና በኤሽታኦል ሸለቆ መካከል በዳን ሰፈር የእግዚአብሔር መንፈስ ሊያነቃቃው ጀመር ይላል። ሰውየው የሚነቃቃው ቤተ መቅደስ አይደለም። ሰውየው የሚነቃቃው ቸርች አይደለም። ሰውየው የሚነቃቃው ጫካ ውስጥ ነው። የሚወርድበት ኃይል የከተማ የቅጥር በር የሚነቀል ነው። እግዚአብሔር እላዩ ላይ ኢንቨስት ያደረገበት ኃይል በሰው ልጅ ታሪክ እንደ ሶምሶን እግዚአብሔር ኢንቨስት ያደረገበት ሰው የለም። እግዚአብሔር ሶምሶን ፊልም የሚያደርገውን ብቻ አይደለም፣ ይሄኛውን ፍጥረታዊ ዓለም ቻሌንጅ በሚያደርግ መንገድ ነው እግዚአብሔር ኃይል በላዩ ላይ ያስቀመጠው። በጥንቃቄ ተወልዶ በጥንቃቄ አድጎ ያለ ጥንቃቄ መኖር ጀመረ። በጥንቃቄ ተወልደን በጥንቃቄ አድገን ያለ ጥንቃቄ እንዳንኖር ነፍስ ካወቀ በኋላ አባቱ እጁን ይዞ ማስቆም አይችልም። መምከር ነው። እባክህ እንዲህ አታርግ፣ እላይ ላይ የተቀመጠብህ የእግዚአብሔር ፕሮግራም አይፈልገውም፣ ተው ብቻ ነው ማለት የምትችለው። መያዝ አትችልም። ለምን? ትልቅ ሰው ነው፣ ማመዛዘን ይችላል፣ መንፈስ አለበት፣ እግዚአብሔር ከእሱ ጋር ነው ያለው። መምከር ነው የምትችለው፣ መከልከል አትችልም። አባቱ ይነግረዋል፣ ተው ልጄ ይለዋል። ከዛ መጣና አባቱ እንደዚህ ያለው አጋባኝ አለው። ተው ልጄ፣ ከእስራኤል መንደር ኪዳን ካለው ሕዝብ መካከል ላንተ የሚሆን ጠፍቶ ነው እዛ ሄደህ እንደዚህ ሚስት አጋቡኝ የምትለው? ወድጃታለሁ አጋባኛለሁ። እኸረ ሕጉ አይፈቅድም። አንተ ናዝራዊ ነህ፣ አትንካ ያለን አትንካ በሉት። ወድጃዋለሁ ፈለኳ አይባልም። ይሄ ቸርች ነው፣ ክርስትና ነው፣ ይሄ ሕይወት ነው። እግዚአብሔር ቅዱስ ነው ያላለው ቅዱስ አይደለም። እግዚአብሔር ቅዱስ ነው ያለው ቅዱስ። መስመር ሊኖረው ይገባል ሕይወታችን። ቅድስና ላይ በጣም ጠንካራ አቋም ያዙ። በጽድቅ ኑሩ፣ አታስነኩ፣ ድንበራችሁን አታሳልፉ። ምንም ይቅርባችሁ፣ ሕይወት ይበልጣል። ሕይወት ይበልጣል። ጌታን ገንዘብ ማድረግ ይሻለኛል ጌታን ትቼ ሌላ ነገር ከሚይዝ። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ለ70 ዓመት ደስታ ሰው እንዴት ዘላለም ሁሉ ያደርጋል?
አትደራደሩ እግዚአብሔር በሰጣችሁ ነገር። ሶምሶን አገባ ይላል። ባይዘው ሄዶ አገባት ልጅቷን። ፍልስጤማዊት ናት ትሁና ልቤ ፈልጓታል እምቢ ብሎ ሄዶ አገባ። ካገባ በኋላ ሰውየው ይኸውልህ ዝም ብሎ አግብቶ አይኖርም። አጀንዳ ስላለበት ይነካካቸዋል። ሄዶ አባትና እናቱን ወደ ፍልስጤም ይዟቸው ሄደ። ኑ ይዋት ታየ። አባትና እናቱን አሳየ፣ አስተዋወቀ። አባቱና እናቱ በሐዘን ነው የሚመለሱት። ምክንያቱም እንዴት አድርገው እንዳሳደጉት ያውቃሉ። በሐዘን ነው የሚመለሱት። ከዛ ከአባትና እናቱን ሸኝቶ እዛ ትንሽ ከረም ብሎ ሲመለስ አንድ ያንበሳ ደቦል መጣ ፊቱ። አንዳንድ በህይወታችሁ የሚደረጉ ነገሮች ለሚሰሩ ነገሮች ማረጋገጫ አይደሉ። እግዚአብሔር እንደውም እድል እየሰጠ ነው። ቀይ መብራት እየተጣሰ ሰው እኮ ይለምዳል። ታውቃላችሁ፣ ቀይ መብራት ይለምዳል። አይናችን የመጀመሪያ ቀን ነው የምንደነግጠው። ሶምሶን እንደዛ እኮ ነው የሆነው። አዳብታ አረገው ታውቃለህ መሳትን። ከዛ ሲመጣ አንድ ወጣት አንበሳ ነው። የአንበሳ ደቦል ይላል። በቃ ጎፈር ያለው አንበሳ ከጫካ ወጥቶ ሊበላው ሲመጣ ይላል አይደል፣ የጌታ መንፈስ በላዩ ላይ ወረደ ይላል። ከዛስ በእጁ ምንም የለም ይላል። ወክ እያረገ ነበር ማለት ምንም በእጁ አልያዘም። ጠቦት እንደሚቆራረጥ አንበሳውን ቆራረጠ ይላል። ከዛ ደግሞ አባቱ ቤት ደግሞ ከረማልና ተመልሶ ሲመጣ አንበሳ ሆድ ውስጥ ንቦች ማር ሰርተዋል። ከዛ አየና አንበሳ የሚቆራረጥ ሰው ንብ አይነድፈው፣ ዞር ዞር አድርጓቸው ማሩን በላ ይላል። ከዛ ነው በዛ ስለሚል ያዝ አረገና ወደ አባቱ ቤት ይዞ ሄደ እና ለአባትና ለእናቱ ሰጣቸው። ብሉ አላቸው። በሉ። ከየት አምጥተህ ነው ሲሉት ከየት እንዳመጣ አልነገራቸውም ይላል። ለምን መሰለ? የሞተ አንበሳ ነው። ናዝራዊ ነው። የሞተ ነገር መንካት አይችልም። ከሞተ አንበሳ ሆድ ውስጥ ቢል አባትየው ደፍቶ ነው የሚለው። ስለዚህ አይ ዝም ብዬ ከሆነ ቦታ ነው ያመጣሁት። ቶሎ ቶሎ ይነካል ሶምሶን። ፍልስጤም ሄዶ እንደዛ ኢንጌጅ ማድረጉ ሳያንሰው የሞተ ነገር ይነካል። እንኳን ማር አይደለም ለምን እንቁ አታገኝም? የሞተ ነገር ከሆነ ተከልክለሃል። ሕጉ አይፈቅድም። ለህይወታችን መስመር እና ብጅ ቅድስና ላይ አትደራደሩ። የምትኖሩበት ህይወት የኖራችሁ ቀን አይደለም፣ ከሆነ ጊዜ በኋላ ነው ዋጋ የሚያስከፍለን። የዕለት ዕለት ዋጋ አያስከፍለውም። ኢንጆይ ነው የሚያደርገው ሶምሶን። ማር በላ ግን አየ መንገድ እየሳተ ነው። ይሄ አካሄዱ መጨረሻ ላይ የት ጋር እንዳደረሰው እንግዲህ አንብበናል አብረን። የዕለት ዕለት አይደለም የጎደው። ከተወሰነ ዓመት በኋላ ሲዘራ አያምም። እንደዚህ ነው የሚዘራው። ወደ አንተ አትዘራው፣ ማጨድ ነው ወደ ራስ። አይ የሰበሰብከው ቀን ወደ አንተ ነው የምትሰበስበው። ስትዘራው ግን ወደ አንተ አይደለም። ምንም ላይ መስልሽ ሴንስ አታረገው። በጣም ማይነር የሚመስሉ ጥቃቅን ነገሮች ናቸው ለሰይጣን ግራውንድ የሚሰጡት። የሰይጣን ህጋዊ መቆሚያ ኃጢአት ነው። በሰው ህይወት ላይ እንደዚህ አይነት ልምምድ ካለ በስፒሪቹዋሊ በጣም ብዙ ኦፕሬሽኖች ሊኖሩበት ይችላሉ። ሊዋጋው ይችላል ጠላት። በጣም ይከፍትበታል ጦርነት። የትኛውም ውጊያ ከዚህ አይነት ነገር ጋር የሚያያዝ ነው እያልኳቸው አይደለም። ግን ኃጢአት እያደረገ ግን ሰው በፍጹም አታክ ያደርገዋል። ይሄው ደግሞ ኃጢአት እንዲሰራ ያደርገዋል። ደግሞ ይሄ አልበቃውም ሶምሶን። ከዛ ወደ አገሩ ተመለሰና አጥፋ፣ እግዚአብሔር ነግሮታል። ፍልስጤማውያንን አጥፋ ብሎ ነው የነገረው። አጥፋ፣ ከፍልስጤማውያን ጋር ህብረት እንዳይኖር አለው። ሄዶ አገባ። ማገባቱ አላነሰው። ቁጭ ብሎ ከፍልስጤማውያን ጋር ኑሮ ጀመረ። እነሱ እድል ካገኙ እኮ ይገሉሃል። እነሱ እኮ እያመቻቹት እኮ ነው የሚገሉበት ነገር እኮ እየፈለጉ ነው። እሱስ ይጫወታል መሃላቸው። እንቆቅልሽ ከበላተኛው በብል ከብርቱም ጣፋጭ ነገር ወጣ። ምን ማለት ነው አለ። አጥፋ ተብለ እንቆቅልሽ። እነሱ እኮ ኃይል አንሷቸው ነው። ኃይል ቢያገኙ ሶምሶንን ቀድሞ ነው የሚያጠፉት። በዚህ 7 ቀን ውስጥ ከመለሳችሁልኝ አዎ እኔ 30 ምናምን ካባ፣ ካልመለሳችሁልኝ እናንተ ለኔ ተለዋጭ ልብስና 30 ካባ ታመጣላችሁ አላችሁ። 3 ቀን ሞከሩ ይላል፣ አልቻሉም። ከዛ ሚስቱን ጠሯት። አንቺ አሏት ፍልስጤም አይደለሽ እንዴ? እና ታዲያ ያገባሽው ልታዘርፊን ነው እንዴ? ልታስገድኝ ነው ባንቺ ምክንያት? ይሄንን ሚስጥር ጠይቂውና ንገሪን፣ ካልነገርሽን አንቺንና የአባትሽን ቤት እናቃጥሏለን አሏት። ወዳው አይደለም ማለት ነው። ከጀርባ ፕሮግራም ተይዞበት ነው ማለት ነው። ነዘነዘችው ተጠግታ። ሶምሶን አለችው አቤት። አትወደኝም? ታዲያ ሚስጥሩ ምንድነው? ከበላተኛ
ምናምን ከሚባላ የሚበላ ከሞነ ነገር ጣፋጭ ምንድነው እያልክ ያለው ምን ማለት ነው ብላ ንዝንዝ ስታደርገው ከአንበሳ ሆድ ውስጥ ማር አውጥቼ ነው ብሎ ሚስጥሩን ነገራት። ሄዳ ነገረቻቸው። በሰባተኛው ቀን 30 ካባና ተለዋጭ ልብስ በሚያመጡበት ቀን ሄዳ ስትነግራቸው መጡና ነገሩት። ከማር የጣፈጠ ምን ተገኝቶ አሉት። ከአንበሳ ወዲያ ብርቱ ከየት መጥቶ አሉት። እንደገና ድጋሚ ተረት ተረተ። ሶምሶን በጊደሬ ባላረሳችሁ እንቆቅልሽንም ባልፈታችሁ አለ። ተረት ጀመረ ቁጭ ብሎ። አጥፋ የተባለው ሀገር ቁጭ ብሎ ተረት። እነሱ ፍልስጤማውያን ናቸው ይተርቱ። ምን ፕሮግራም አላቸው? ምንም ፕሮግራም የለባቸውም። እሱስ አጀንዳ ለላዩ ላይ የሰው አይደለም የመለኮት አጀንዳ። አጀንዳው የፋሚሊው አይደለም የኔሽን ነው። እግዚአብሔር እንደ ሀገር እስራኤልን በሱ በኩል ነፃ ለማውጣት ነው የቀባው። ኢንተርቴን እንዲያደርግ አይደለም እግዚአብሔር ላይ አጀንዳ ያስቀመጠው። ሶምሶን የተለየ ኃይል አለበት ተብሎ እንዲወራለት አይደለም፣ ነፃ ለማውጣት ነው እግዚአብሔር ይሄንን ሁሉ ላይ ያፈሰሰው። ይጫዋታል ቁጭ ብሎ። በዚህ ምክንያት 30 ሰው ሄዶ ገደለ ይላል። 30 ሰው ገደለ በዚህ ምክንያት። አንዱ ኃጢአት ሌላ እየጎተተ ነው የሚያመጣበት። ተነስቶ ወደ አባቱ ቤት ሲሄድ ሚስቱን ይኸውላችሁ እዩት ምን አይነት ላይፉ እንዴት ሚዝረብል እንዳረጉበት። ሚስቱን ወስደው ለመጀመሪያ ሚዜው ዳሩበት ይላል። አባቱ ቤት ከርሞ ተመልሶ ሲመጣ ሚስቴ ሲል በቃ አንተ ወደ አባቱ ቤት ሄድክ እኮ መስሎን ለመጀመሪያ ሚዜ ዳርናት። እንደውም ሁለተኛዋ ልጅ እንደውም እኮ ከሷ የተሻለች ቆንጆ ናት ለምን አታገባትም አሉት። ሌላ ህይወት፣ ሌላ ፕሮግራም፣ ሌላ አሳይመንት ይሰጡታል። የእግዚአብሔርን አስጥለው የነሱን እንዲኖር አረጉት። አትፍቀዱ። ኖ ሌላ አጀንዳ አለብኝ እኔ አልፈቅድም፣ እድል አልሰጥም። ልታጠፉ እግዚአብሔር አጠገባቸው ያመጣውን ነገር በፍጹም። በዚህ ምክንያት ሶምሶን ደግሞ እንደገና እስራኤልን መበቀል ፈለገ። ሊበቀል ሲፈልግ የእግዚአብሔርን ኃይል ይፈልጋል። ሊስት ሲፈልግ ህጉን ይጥለዋል። ነፃ ለማውጣት የሰጠውን ኃይል ለተለያዩ ነገሮች አዋለው። የማይተካ ነገር ምን እንደሆነ ታውቃላችሁ? በሰው ዕድሜ ታይም፣ ሲዝን፣ ወቅት፣ ጊዜ። ይህንን ኃይል ሊያባክነው ይችላል። ጊዜውን ከየት ያመጣዋል? ትላንት አሁን ብትለምን፣ ብትጾም፣ ብትጸልይ፣ ብትተጋ ትላንት አይመጣም፣ ሄደ። የሚካስ ምናምን አዲስ ዘመን ይሰጣል፣ ምንም ጥያቄ የለውም። ትላንትናስ አለፈ። ዛሬን ካላስተዋልኩት ያልፋል። ዕድሜ፣ ወቅት እግዚአብሔር ሊጠቀምበት ፕሮግራም አድርጎ የሰጠኝን ጊዜ ሉዝ ሳደርግ የጨረስኩት ድረስ ይባርከኛል፣ ይሸልመኛል፣ የቀረኝን ግን ይጠይቀኛል።